የሰው ልጅ ጭንቅላት ሀክ የሚያደርጉ ትንንሽ ፍጥረታት። እስካሁን ኮምፒውተር እንጂ የሰው ልጅ አእምሮ ሀክ ሲደረግ ሰምተን አናቅም። አሁን ግን የሰው ልጅ አእምሮ ሀክ የሚያደርጉ ትንንሽ ፍጥረታት መገኘታቸውን ሳይንስ አረጋግጧል። ፍጥረታት የሰው ልጅ እንዳሻንጉሊት የሚዘውሩና ማንነትን የሚሰርቁ ስለመሆናቸው ሳይንስ አረጋግጧል። አስደንጋጩ ነገር ግን ይህ ሚስጥራዊ ጠላፊ ምናልባትም በብዙዎች ደም ስር ሊኖር ይችላል። ሳይንሱ የደረሰበትን እጅግ አስፈሪ ሚስጥር ዛሬ እንነግራችኋለን። አብራችሁን ቆዩ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተፈጥሮ ውስጥ አእምሮን ሀክ የሚያደርጉ ስብዕናን የሚቀይሩና አንድን ፍጡር እንዳሻንጉሊት የሚቆጣጠሩ ጥገኛ ነፍሳቶች አሉ። ይህ እስከ ዛሬ ድረስ በነፍሳትና በእንስሳት ላይ ብቻ የሚከሰት ይመስል ነበር። ነገር ግን አዳዲስ ጥናቶች የሚያሳዩት አንድ አስፈሪ እውነት አለ። እኛም የቀጣዮቹ ሰለባዎች ልንሆን እንችላለን። ዛሬ በምናየው ቪዲዮ በሰውነታችን ውስጥ ተደብቀው ስለሚኖሩ አእምሯችንን ስለሚቆጣጠሩና ማንነታችንን ሳይታወቀን ስለሚቀይሩት ሚስጥራዊ ፍጥረታት በጥልቅ እናያለን። የመረጃ ለወደፊት ህልውና አሳሳቢ ሊሆን ስለሚችል እስከ መጨረሻው በጥንቃቄ ተከታተሉን። የሰው ልጅ አእምሮ ሀክ የሚያደርጉ ትንንሽ ፍጥረቶች። ታሪካችን የሚጀምረው ከቤታችን ነው። ድመቶችን እንወዳለን፣ እናቅፋቸዋለን። ነገር ግን ድመቶች ሳይታወቁ አንድን የአእምሮ ጠላፊ ሊያስተላልፉ እንደሚችሉ ያውቃሉ። ይህ ሕዋስ መራባት የሚችለው በድመት ሆድ ውስጥ ብቻ ነው። ነገር ግን እዚያ ለመድረስ የሚያደርገው ጉዞ እጅግ የሚያስገርም ነው። መጀመሪያ አንድን አይጥ ይወራል። የዚህ ሁሉ አስፈሪ ድራማ መነሻ ከአንድ ቦታ ነው። ቶክሶፕላዝማ ጎንዲ የተባለው ጥገኛ ሕዋስ በዓለም ላይ በሚሊዮን የሚቆጠሩ ፍጥረታት ውስጥ ሊኖር ይችላል። ነገር ግን አንድ ትልቅ ሚስጥር አለ። መራባት ና ዘር መተካት የሚችለው በድመት ሆድ ውስጥ ብቻ ነው። ለምን? ምክንያቱም የድመት ሆድ ውስጥ ብቻ የሚገኝ ሊኖሌይክ አሲድ የተባለ ኬሚካል አለ። ይህ ኬሚካል ለጥገኛ ሕዋሱ እንደ ፍቅር መድኃኒት ነው። እዚህ ሆድ ውስጥ ሲገባ ብቻ ነው ሕዋሱ በሚሊዮን የሚቆጠሩ እንቁላሎችን መውለድ የሚችለው። አንዴ የድመት ሆድ ውስጥ ከተባዛ በኋላ ጥገኛ ሕዋሱ ወደ ውጭው ዓለም መውጣት አለበት። ድመቷ በምታስወግደው ኩስ አማካኝነት በሚሊዮን የሚቆጠሩ ጥቃቅን እንቁላሎች ወደ አፈር፣ ወደ ውሃና ወደ ሳር ይበተናሉ። እነዚህ እንቁላሎች ተራ እንቁላሎች አይደሉም፣ ጠንካሮች ናቸው። ቅዝቃዜን፣ ሙቀትንና ኬሚካሎችን ተቋቁመው በአፈር ውስጥ እስከ 1 ዓመት ተኩል ድረስ በሕይወት መቆየት ይችላሉ። በአንድ ድመት ኩስ ውስጥ ብቻ እስከ 100 ሚሊዮን የሚደርሱ እንቁላሎች ሊኖሩ ይችላሉ። በዚህ መንገድ ወጥመዱን ይዘረጋል። እነዚህ እንቁላሎች አፈር ውስጥ ተቀብረው ወይም በውሃ ተወስደው በየትኛውም ቦታ ላይ ሊገኙ ይችላሉ። ታዲያ አይጧ ጋር እንዴት ይደርሳል? አይጦች በተፈጥሯቸው ምግብ የሚፈልጉት መሬት ላይ ነው። አፈር ይቆፍራሉ፣ የወደቁ ፍሬዎችን ይበላሉ፣ በቆሻሻ መውረጃ ውስጥ ያልፋሉ። በዚህ ሂደት ውስጥ አይጧ ሳታውቀው አፈር ላይ ተጣብቆ የነበረውን ጥቃቅን እንቁላል ትውጠዋለች። እንቁላሉ ወደ አይጧ ሆድ እንደገባ በሆዷ ውስጥ ያለውን አሲድ የእንቁላሉን ጠንካራ ሽፋን ቀስ አድርጎ ይከፍታል። በውስጡ ተጠቅልሎ የነበሩት ተዋጊ ሕዋሳት ነፃ ይወጣሉ። አሁን አይጧ ደም ስር ይገባሉ። ዓላማቸው አንድ ብቻ ነው፣ ወደ አእምሮ መጓዝ። ነገር ግን አይጧ ውስጥ ከገቡ በኋላ የሚያደርጉት ነገር ነው ዓለምን የሚያስደነግጠው። አይጧን ዝም ብለው አይገድሏትም። ይልቁንም አሻንጉሊታቸው ያደርጓታል፣ እንደፈለጉ ይቆጣጠሯታል። ከዛም ድመቷ አይጥ የመፍራት ተፈጥሯዊ ስሜቷ እንዲጠፋ ያደርጋል። አይጧ ወደ ድመት ሽታ እንድትሳብና እንድትበላ ያደርጋታል። ይህ ሕዋስ አሁን በቢሊዮን የሚቆጠሩ ሰዎች ውስጥ ይገኛል። ሳይንቲስቶች በሰዎች ላይ ያደረጉት ጥናት ምን ይላል? ይህ ጥገኛ ሕዋስ ያለባቸው ሰዎች ይበልጥ ለከፍተኛ አደጋ ራሳቸውን ያጋልጣሉ። የመኪና አደጋ የመፍጠር እድላቸው ከሌሎች በ2 እጥፍ ይበልጣል። እንዲያውም ስኪዞፍሬኒያ ለተባለ የአእምሮ እክል የመጋለጥ እድላቸው ሰፊ ነው። ምናልባትም ያ የሚታወቀው ሰው በድንገት ባህሪው የተቀየረ በውስጡ ባለው ጠላፊ ምክንያት ሊሆን ይችላል። ታዋቂው ዘ ላስት ኦፍ አስ ፊልም ዝም ብሎ የተፈጠረ አይደለም። ኮርዲሴፒስ የተባለ እውነተኛ ፈንገስ አለ። ይህ ፈንገስ ጉንዳኖችን ዞምቢ ያደርጋቸዋል። ጉንዳኗን ከጓደኞቿ ነጥሎ ወደ ዛፍ ጫፍ ወጥታ ቅጠል ላይ ተጣብቃ እንድትሞት ያዛታል። ከሞተች በኋላ ከጭንቅላቷ ላይ ይበቅላል።
አሳሳቢው ነገር ምንድነው? የዓለም ሙቀት መጨመር ፈንገሶች ቀደም ሲል በሰዎች ውስጥ መኖር የማይችሉበት በሰውነታችን ሙቀት ምክንያት ነበር። አሁን ግን የዓለም ሙቀት ሲጨምር ፈንገሶች ከሙቀት ጋር እየተላመዱ ነው። ሳይንቲስቶች እንደሚሉት ፈንገሶች አንድ ቀን የሰው ልጅ የመከላከል አቅም ሰብረው ከገቡ በፊልም የምናየው የዞምቢ ወረርሽኝ እውን ሊሆን ይችላል። ይህ የሩቅ ስጋት ሳይሆን አሁን ላይ እውነታ የሆነ ነው። የእብድ ውሻ በሽታ ሌላው ትልቁ ምሳሌ ነው። ይህ ቫይረስ የሰውን አእምሮ በመቆጣጠር ሰውየው ውሃ እንዳይጠጣ ያደርገዋል። ለምን? ምክንያቱም ውሃ ከጠጣ ቫይረሱ በምራቅ በኩል የመተላለፍ እድሉ ይቀንሳል። ስለዚህ ቫይረሱ በሰውየው አእምሮ ውስጥ ሆኖ ውሃን ያስጠላዋል። በተጨማሪም የታመመው ሰው እጅግ ተቆጭና ሰዎችን የመንከስ ፍላጎት እንዲኖረው ያደርጋል። ይህም ማለት ቫይረሱ ወደ ሌላ ሰው ለመተላለፍ ሲል የሰው ልጅ ማንነት እየቀየረው ነው ማለት ነው። ሳይንስ እንደሚነግረን በሰውነታችን ውስጥ ካሉ ህዋሳት ውስጥ ግማሽ ያህሉ የሰው ልጅ አይደሉም። ባክቴሪያዎች፣ ቫይረሶችና ጥገኛ ህዋሶች ናቸው። እነዚህ ፍጥረታት ምን እንደምንበላ፣ ምን አይነት ስሜት እንደሚሰማንና ለምን አይነት በሽታ እንደምንጋለጥ ይወስናሉ። የቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። እናንተስ በዚህ አስደንጋጭ ሳይንሳዊ እውነታ ላይ ምን ታስባላችሁ? ኮሜንት ላይ ሀሳባችሁን አጋሩን። እንደዚህ ያሉ ሰዎችን የሚያነቁና የሚያስደንቁ ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ የራሳችሁን አእምሮ በደንብ ጠብቁ።